Hello everyone. Today I'm here to teach you about some basic expressions with Amharic. Let's go to the video. Today we're talking about we learn about talking about the weather. ውድ ቤተሰቦቻችን ዛሬ የምንማረው talking about the weather ወይም ስለ አየር ንብረት ነው የምናወራው ማለት ነው። ስለ አየር ንብረት ነው የምናወራው። Okay, then the first words ነው የምናየው words እነዚህ ሁሉም ቃላቶቹ ከአየር ንብረት ጋር ወይም ከዌዘር ጋር የተገናኙ ቃላቶች ናቸው። እንዴት እያንዳንዳቸውን እናያለን። sun ስንል S-U-N sun ብለን ስንጽፍ sun ነው የምናነባው፣ ፀሐይ ማለት ነው። ፀሐይ then ዋይ ስንጨምርበት S-U-N-N-Y ስንጨምርበት ፀሐይ ያልነው ፀሐያማ። ፀሐይ ዌዘርን ወይም አየር ንብረትን አይገልጽም። ፀሐያማ የሚለው ግን ዌዘርን የሚገልጽ ቃል ነው። ኢስ አድጀክቲቭ። ስለዚህ ዌዘርን ወይም አየር ንብረትን የአየር ሁኔታን የሚገልጽ ቃል ሰኒ ፀሐያማ አልነው ማለት ነው። ፀሐያማ አልነው። ስለዚህ ዊንድ ነፋስ ነው። ዊንድ W-I-N-D ዊንድ ነፋስ ነው። and windy ዋይን ስንጨምርበት ነፋስ የሚሆነው ነፋሻማ ይሆናል። ነፋስ በራሱ አየር ዌዘርን የሚገልጽ ቃል አይደለም። ነፋሻማ ስንል ግን ዌዘርን የምንገልጽበት ቃል ነው። ዊንዲ rain ስንል ዝናብ ነው። the word by itself doesn't give any clue about the weather። ስለዚህ ስለ ዌዘር ምንም ሐሳብ አይሰጥም። ዝናብ ማለት ነው፣ ስም ነው፣ ናውን ነው። ስለዚህ rainy ስንል ዋይን ስንጨምርበት R-A-I-N-Y ዝናባማ ይሆናል። ዝናባማ cloud C-L-O-U-D ደመና ማለት ነው። ደመና cloudy ደመናማ ዋይን ስንጨምርበት ደመናማ right and snow በረዶ snowy በረዷማ look ውድ ቤተሰቦቻችን እነዚህን ቃላቶች በደንብ ጠንቅቃችሁ በማወቅ ብቻ የንግግር ስኪላችሁን ከፍ ማድረግ ትችላላችሁ። ሰን ማለት ፀሐይ ነው ብያቸዋለሁ። ሰኒ ማለት ደግሞ ፀሐያማ። ሰኒ ማለት ፀሐያማ ያው S-U-N-N ፀሐያማ። ዊንድ ነፋስ ዊንዲ ዋይን ስንጨምርበት ነፋሻማ። ሬን ዝናብ ሬኒ ዝናባማ። ክላውድ ደመና ክላውዲ ደመናማ። ስኖው በረዶ ስኖዊ በረዷማ። ዚስ ኢዝ ነው። እነዚህንና መሰል ቃላቶችን ካወቅን በኋላ ስለ ቶኪንግ እናውራ። አሁን ስለ ዌዘር እናውራ። ምክንያቱም እነዚህን ቃላቶችን ፀሐይ ስንጠቀም ፀሐያማ ስንጠቀም እንዴት ነው ዌዘርን የምንገልጸው የሚለው ነው። the first one the weather is sunny አየሩ ፀሐያማ ነው ወይም የአየር ሁኔታው ፀሐያማ ነው right so ፀሐያማ የሚለውን ነው የተጠቀምን ማለት ነው። so we can say the weather is sunny አየሩ ፀሐያማ ነው ስንል ማለት ነው። the weather is cloudy አየር ሁኔታው ደመናማ ነው። ስለዚህ the weather is cloud ማለት አንችልም። the weather is sun ማለት አንችልም። ስለዚህ የምንጠቀም ምንድነው ዌዘርን የሚገልጹ ቃላቶች ብዬ እየነገርኳችሁ ምን ፀሐያማ ሰኒ፣ ነፋሻማ ዊንዲ፣ ዝናባማ ሬኒ and ደመናማ ክላውዲ። ስለዚህ ስለ አየር ንብረት ስናወራ እነዚህን ቃላቶችን ነው የምንጠቀመው። the weather is cloudy number 2 ሁለተኛ ላይ the weather is cloudy ስንል አየሩ ደመናማ ነው ማለታችን።
አየሩ ደመና ነው ማለት አንችልም። the weather is cloud ማለት አንችልም። it's wrong expression right? ስለዚህ ምንድነው የምንለው? the weather is cloudy. number 3 the rain is falling. the rain is falling. ዝናብ እየጣለ ነው ስንል the rain is falling. the rain is falling right? ዝናብ እየጣለ ነው። the rain is falling heavily. heavily የሚል ቃል ጨመርኩበት። the rain is falling heavily. ዝናብ በኃይለኛው ዝናብ በከባድ ሁኔታ እየጣለ ነው ለማለት the rain is falling heavily። አያችሁት? ነምበር 3 ላይ የጻፉትን ስቴትመንት ነምበር 4 ላይ heavily የሚል ቃል ብቻ ነው የጨመርኩት። so ነምበር 3 ላይ the rain is falling ብያለሁ፣ ዝናብ እየጣለ ነው ማለት ነው። ነምበር 4 ላይ the rain is falling heavily፣ ዝናብ በከባድ ሁኔታ ዝናብ በኃይለኛው እየጣለ ነው አልኩ ማለት። ኦኬ today is bright day. today is bright day number 5 ላይ number 5 today is bright day ዛሬ ብሩህ ቀን ነው። it's dark outside. it's dark outside ውጭው ጨለማ ነው። it's dark outside look። ስለዚህ እነዚህ ደስ የሚሉ ኤክስፕሬሽኖች ደስ የሚሉ አገላለጾች ናቸው ማለት ነው። ስለ ዌዘር ወይም ስለ አየር ሁኔታ ስናወራ የምንጠቀማቸው አገላለጾች ናቸው። the weather is sunny አንደኛ the weather is sunny አየሩ ፀሐያማ ነው። ሁለተኛ the weather is cloudy አየሩ ደመናማ ነው። ሶስተኛ the rain is falling ዝናብ እየጣለ ነው። number 4 the rain is falling heavily ዝናብ በኃይለኛው በከባድ ሁኔታ እየጣለ ነው። today is bright day ዛሬ ብሩህ ቀን ነው። it's dark outside. it's dark outside ውጭው ጨለማ ነው ብለን ስለ ዌዘር የምናወራበት መንገድ ነው። okay let me give you some basic examples. some more examples. let me give you some more examples. okay examples. look everybody. then okay የአየር ሁኔታው በረዷማ ነው። በረዷማ ነው። የአየር ሁኔታው በረዷማ ነው። ይሄን አገላለጽ ስገልጸው የአየር ሁኔታው በረዷማ ነው። ይሄን አገላለጽ ስገልጸው ምንድነው? እስኪ ስሩ 1 2 3 ይሄን የአየር ሁኔታው በረዷማ ነው የሚለውን አገላለጽ ስጽፈው የአየር ሁኔታው the weather is በረዶ snow በረዷማ snowy so the weather is snowy አየሩ በረዷማ ነው። look number 2 ሁለተኛ ኤግዛምፕል ልስጣችሁ። ሁለተኛ ቀኑ ቀዝቃዛ ነው። ቀኑ ቀዝቃዛ ነው። እስኪ ይህን መስራት ቀኑ ቀዝቃዛ ነው የሚለውን 1 2 3 ቀኑ ቀዝቃዛ ነው። ቀዝቃዛ freezing። ስለዚህ ምንድነው? the day is freezing. the day is freezing. let me write it again. the day is freezing. the day is freezing. ቀኑ ቀዝቃዛ ነው። the day is freezing. አየር ሁኔታው ቀዝቃዛ ነው። the weather is freezing. right? number 3
Number 3. Okay. አየር ሁኔታው ሞቃት ነው። ሞቃት ነው። ይሄን ስንገልጸው 1 2 3 የአየር ሁኔታው ሞቃት ነው። ስለዚህ the weather is hot. The weather is hot. The weather is hot. ስለዚህ የአየር ሁኔታው በረዷማ ነው ስንል the weather is snowy ብለናል። ቀኑ ቀዝቃዛ ነው ስንል the day is freezing ብለናል። አየር ሁኔታው ሞቃት ነው ስንል the weather is hot ብለናል። hot ብለናል ማለት ነው። ስለዚህ አጠቃላይ በዚህ ኤክስፕሬሽን ቶኪንግ በዚህ አገላለጽ ንግግራችንን ስለ ዌዘር እና ስለ ሌሎች ርዕሰ ጉዳዮች በማውራት ከፍ ማድረግ እንችላለን ማለት ነው። ስለዚህ ቶኪንግ አባውት ዌዘር ወይም ስለ አየር ሁኔታ ስናወራ ምንድነው የምንጠቀማቸው ቃላቶች አለ ክላውዲ፣ ስኖዊ፣ ሬኒ ኤንድ ኤትሴትራ። ስለዚህ እነዚህንና የመሳሰሉትን ቃላቶችን ተጠቅመን ምን እናደርጋለን ማለት ነው? ኤክስፕሬሽናችንን ወይም ንግግሮቻችንን we can improve our expressions ንግግራችንን ከፍ ማድረግ እንችላለን ማለት ነው። right okay Okay, look, there is some words which is picked up from the weather, right? For example, right? Dry. Dry means dark. Dry. Dark. Right? ስለዚህ the weather is what? Dry ማለት እንችላለን። the weather is dry ማለት እንችላለን። the weather is dry ስንል አየሩ ደረቅ ነው ነው። አየር ሁኔታው የአየር ሁኔታው ደረቅ ነው። Okay. Okay. The next one is what? ምንድነው? wind blow ስንል blow የንፋስ እንቅስቃሴ ነው። blow ወይም መንፈስ ማለት ነው። ስለዚህ the wind blows. The wind blows. The wind blows. ንፋሱ እየነፈሰ ነው ለማለት the wind blows, right? And the wind blows strongly. The wind blows strongly. የመጀመሪያው ንፋሱ እየነፈሰ ነው ወይም ንፋሱ ይነፍሳል። The wind blows ማለት ንፋሱ ይነፍሳል ነው ይሄኛው right this one ንፋሱ ይነፍሳል ነው። The wind blows strongly ንፋሱ በኃይለኛ ይነፍሳል right strongly no therefore we can talk about the weather by using such like expression right such like expression please. You should enjoy it. You should practice such types of expression at home by watching this video, right? If there is a confused idea, you can put your point of view
your idea, your question in the comment section. This is all about the video for today. Thank you for watching.